ሰላም ውድ አድማጮቻችን እንደምንቆያችሁ እንደተለመደው የኢትዮ ስፖርት ፕሮግራም አሁናዊ መረጃዎችን ይዤላችሁ ቀርብ ያለው ከባህር ማዶ የተመረጡ በተለይም አርሰናል ላይ ትኩረት ያደረጉ መረጃዎችን እናጋራችኋለን። እስከ ፕሮግራሙ ፍጻሜ ድረስ የአብሮነት ቆይታችሁን ከኛ ጋር እንድታደርጉ የተለመደው የአክብሮት ግብዣችን ነው። እንግዲህ ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እንዲሁም ሼር እያደርጋችሁ የአብሮነት ቆይታችሁን ከኛ ጋር አድርጉ እያልኩኝ በቀጥታ ወደ ቀዳሚ መረጃዎቼ ነው የማቀናው። እንግዲህ መድፈኞቹ በክረምት የዙሩ መስኮት ትልቅ ተሳትፎ ያደርጋሉ ተብሎ ይጠበቃል። እንግዲህ በርካታ ተጫዋቾችን በራዳራቸው ውስጥ አካተዋል። በየቀኑ ከአርሰናል ጋር በተያያዘ አዳዲስ ተጫዋቾች ስማቸው እየተያዘ ይገኛል። ዘ አትሌቲክስ እንደዘገቡ ከሆነ ደግሞ ብሪያን ኢምቤሞ ስሙ ከመድፈኞቹ ጋር እየተያዘ ይገኛል። እንግዲህ መድፈኞቹ ኢምቤሞን የሚያስፈርሙ ከሆነ በፕሪሚየር ሊጉ አሉ ከሚባሉ የመስመር ተጫዋቾች ውስጥ አንዱ ነው። ለቡካዮ ሳካ ማገዝ የሚችል በ10 ቁጥር ቦታ መጫወት የሚችል አልፎ አልፎ ደግሞ የመስመር አጥቂ ሆኖ መጫወት የሚያስችል አቅም ያለው ተጫዋች ነው። ብሪያን ኢምቤሞ ብዙ ቦታ መጫወት መቻሉን ተከትሎ ለአርሰናል ተመራጭ ያደርጓል የሚሉ መረጃዎችም እየወጡ ይገኛሉ። ከብሬንፎርድ ይህንን ተጫዋች ለማምጣት መድፈኞቹ እስከ 50 ሚሊዮን ፓውንድ መክፈል ይጠበቅባቸዋል። ስለዚህ አርሰናል ብሪያን ኢምቤሞን የሚያገኙ ከሆነ በፕሪሚየር ሊጉ 5ኛ ኮከብ ጎል አስቆጣሪ ነው። 19 ጎሎች አሉት። በተለይም ደግሞ የተጫዋች በአጨራረስ ደረጃ እጅግ የሚያስደንቅ ተጫዋች ነው። የተጫዋች አሁን ላይ 25 ዓመቱ ላይ ነው የሚገኘው። ስለዚህ መድፈኞቹ ይህንን ተጫዋች ለማስፈረም ጥረት ያደርጋሉ ተብሎ ይጠበቃል። በተለይ የአርሰናል ስፖርቲንግ ዳይሬክተር የሆነው አንድሪያ ቤርታ የአርሰናል የማጥቃት መስመር በሶስቱም በኩል ጥራት ያላቸው ተጫዋቾች ወደ ቡድን ስብስባቸው መቀላቀል ይፈልጋሉ። እንግዲህ አርሰናል የአጥቂ መስመሩን በሚገባ ማደስ ይፈልጋል። በርካታ ተጫዋቾችን ስማቸው ከአርሰናል ጋር እየተያዘ ይገኛል። እናም አርሰናል ኢምቤሞን የግሉ ለማድረግ ንግግርና ድርድር ለማድረግ መዘጋጀታቸውን ነው እየተገለጸ የሚገኘው። ከዚህ ተጫዋች ጋር በተያያዘ ደግሞ በርካታ የፕሪሚየር ሊግ ክለቦች ይፈልጉታል። ማን ዩናይትድ፣ ቼልሲ፣ ኒውካስትል እና አርሰናሎች በተጫዋቹ ላይ ፍላጎት ያላቸው ክለቦች ስለመሆናቸው ነው መረጃዎች በስፋት የሚያመላክቱት። እንግዲህ አርሰናል ይህንን ተጫዋች ለማስፈረም በሚቀጥሉ ሳምንታት ጥረት ያደርጋል ተብሎ ነው የሚጠበቀው ከወኪሎቹ ጋር እንዲሁም ደግሞ ከተጫዋቹ ጋር ንግግርና ድርድር ያደርጋሉ ተብሎም ነው የሚጠበቀው። እሺ የስፖርት ቤተሰቦች ወደ ሌላኛው መረጃችን ስናልፍ ደግሞ እንግዲህ ዣቪ ሳይመንን ለማስፈረም የሚደረገው ፉክክር በአርሰናልና በሊቨርፑል መካከል ተጠናክሮ እንደቀጠለ የሚጠቁሙ መረጃዎች እየወጡ ይገኛሉ። ዣቪ ሳይመን ላይፕዚግን እንደሚለቅ መረጋገጡን ተከትሎ እነዚህ ሁለት የፕሪሚየር ሊግ ክለቦች የተጫዋቹ መዳረሻ ለመሆን ከፍተኛ ጥረት ያደርጋሉ ተብሎ ነው የሚጠበቀው። እንግዲህ በባርሴሎና ታዋቂ አዳጊዎች መካከል አንዱ ዣቪ ሳይመን ነው። በአጠቃላይ በላይፕዚግ ማሊያ ባደረጋቸው ያለፉት 60 ጨዋታዎች 15 ጎሎችን ማስቆጠር ችሏል። እንዲሁም ደግሞ 19 ጊዜ ኳሶችን አመቻችቶ ማቀበል የቻለ ተጫዋች ነው። በላይፕዚግ ደግሞ እስከ 2027 የሚያቆየው ኮንትራት መፈራረሙ አይዘነጋም። በዚህ ዓመት ብቻ ለክለቡና ለሀገሩ በተሰለፈባቸው 31 ጨዋታዎች 9 ጎሎችን አስቆጥሯል። 6 ኳሶችን አመቻችቶ ማቀበል የቻለ ተጫዋች ነው ዣቪ ሳይመን። አሁን ላይ ስሙ በስፋት ከአርሰናልና ከሊቨርፑል ጋር እየተያዘ ይገኛል። አሁን ላይ በአሰልጣኝ ሚኬል አርቴታ በጥብቅ የሚፈለግ ተጫዋች ነው ዣቪ ሳይመን። እንደሚታወቀው ገና 22 ዓመቱ ላይ ነው የሚገኘው። ይህ ደግሞ አሰልጣኝ ሚኬል አርቴታ የሚመቸው ነው። አርቴታ እንደሚታወቀው ወጣት ተጫዋቾችን ነው የሚፈልገው። ይህንን ተከትሎ አርሰናል በሚቀጥሉ ሳምንታት ከዚህ ተጫዋች ጋር ድርድርና ንግግሮችን ያደርጋል ተብሎም ነው የሚጠበቀው። አርቢ ላይፕዚጎች ለተጫዋቹ 60 ሚሊዮን ፓውንድ ነው የሚጠይቁት የተባለው። እናም አርሰናል ይህንን የዝውውር ገንዘብ መክፈል የሚችል ከሆነ ተጫዋቹን የግሉ ማድረግ ይችላል። እንግዲህ ተጫዋቹ ወደ አርሰናል የሚመጣ ከሆነ ለማርቲን ኦዴጋርድ አሪፍ ተፎካካሪ ይሆናል ተብሎ ይጠበቃል። ተጫዋቹ በ8 ቁጥር ሚናና በ10 ቁጥር ሚና በሁለቱ መስመር ማለትም በቀኝም በግራም መስመር መጫወት የሚያስችለው አቅም ያለው ተጫዋች ነው። እናም አሁን ላይ ሁለት የፕሪሚየር ሊግ ክለቦች ተጫዋቹን ለማስፈረም ፉክክር ውስጥ መግባታቸውን ነው መረጃዎች በስፋት እያመላከቱን የሚገኘው። ሊቨርፑል እንዲሁም ደግሞ አርሰናል የተጫዋቹ ፈላጊ መሆናቸውን ነው መረጃዎች የሚጠቁሙን። እንግዲህ አሰልጣኝ ሚኬል አርቴታ ይህንን ተጫዋች ያደንቋል። ከዚህ ቀደምም በጥር የዙር መስኮት ወደ ቡድን ስብስቡ ለመቀላቀል ጥረት አድርጎም ነበር፣ ነገር ግን አልተሳካም። አሁን ላይ ግን ይህንን ተጫዋች በክረምት የዙር መስኮት ወደ ቡድን ስብስቡ ለማምጣት ተጫዋቹን ለማናገር በሚቀጥሉ ሳምንታት ቀጠሮ መያዛቸው ነው መረጃዎች አሁን ላይ በስፋት እያመላከቱን የሚገኘው። ዣቪ ሳይመን ወደ አርሰናል ወይንስ ወደ ሊቨርፑል? ውድ አድማጮቻችን የተጫዋችን በተመለከተ ሀሳብ አስተያየታችሁን አጋሩን። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ፣ ላይክ እንዲሁም ሼር እያደረጋችሁ አብሮነት ቆይታችሁን ከኛ ጋር አድርጉ እያልኩኝ የተለመደው የአክብሮት ግብዣዬን እቀጥላለሁ።
የስፖርት ቤተሰቦች ወደ ሌላኛው መረጃችን ስናልፍ ደግሞ አርሰናል ራፋኤል ሊዮን ለማስፈረም እንቅስቃሴዎችን ጀምሯል ተብሏል። እንግዲህ የትኛውም ክለብ ያገኘው የሚመኘው አይነት ብቃትና ክህሎት ያለው ተጫዋች ነው። ራፋኤል ሊዮ በኤሲ ሚላን 200ኛ ጨዋታውን ካከናወነ በኋላ በዚህ ማሊያ ተጨማሪ ዓመታትን የሚቆይ አይመስልም። መድፈኞቹ ተጫዋቹን ላይ ፍላጎት እንዳላቸው ከዚህ ቀደም የተገለጸ ጉዳይ ነው። ስማቸው በተደጋጋሚ ሲያያዝ ቆይቷል። እናም አሁን ላይ አርሰናሎች የዝውውሩን ሁኔታ ጠለቅ ብለው እየተመለከቱት ይገኛሉ። ከተጫዋቹ ወኪል ጋር ለድርድር ለመብቃት መዘጋጀታቸውን ነው መረጃዎች በስፋት የሚጠቁሙት። ፖርቹጋላዊው የክንፍ መስመር አጥቂ የሆነው ራፋኤል ሊዮ በሚላን እስከ 2028 የሚያቆየው ውል አለው። ዘንድሮ በሁሉም ውድድሮች 33 ጊዜ ተሰልፎ መጫወት ችሏል። ለሚላን 8 ጎል አስቆጥሯል። እንዲሁም ደግሞ 10 ኳሶችን አመቻችቶ ማቀበል የቻለ ተጫዋች ነው የተጫዋች እና አርሰናሎች ለዚህ ተጫዋች እስከ 55 ሚሊዮን ፓውንድ የዝውውር ክፍያ ማዘጋጀታቸውን ነው ፉትቦል ኢንሳይደር የገለጸው። እናም በሚቀጥሉ ሳምንታት የዚህ ተጫዋች መዳረሻ የት ይሆናል የሚለውን ጉዳይ አብረን የምንመለከተው ጉዳይ ነው። ነገር ግን አርሰናሎች አሁን ላይ ከተጫዋቹ ጋር እንዲሁም ደግሞ ከወኪሎቹ ጋር ንግግርና ድርድር እያደረጉ እንደሚገኙ መረጃዎች እየጠቁሙን ይገኛሉ። አርሰናሎችም የክንፍ መስመር ተጫዋች እንደሚያስፈርሙ ግልጽ ነው። እንግዲህ ዴቪድ ኦይንስቲ ስለ ጉዳዩ ማብራሪያ ሲሰጥ አርሰናል አንድ የክንፍ መስመር አጥቂና የፊት መስመር አጥቂ ደግሞ እንደሚያስፈርሙ ገልጿል። አንቶኒ ጎርደን፣ ኒኮ ዊሊያምስ፣ ሮድሪጎ አሁን ላይ በእጩነት ይዟቸዋል። አሁን ደግሞ በተደጋጋሚ ከራፋኤል ጋር ስማቸው እየተያዘ ይገኛል። እንግዲህ ራፋኤልን ለማስፈረም አሁን ላይ ጥረት እንደሚያደርጉ ነው መረጃዎች አሁን ላይ በስፋት እያመላከቱን የሚገኘው። እሺ ውድ አድማጮቻችን በስተመጨረሻም አንድ መረጃ እናድርሳችሁ። ሊያንድሮ ትሮሳርድን የሚመለከቱ አዳዲስ መረጃዎች ተሰምተዋል። በትሮሳርድ በትላንትና የወጡ መረጃዎች አሉ። በጥሩ ሁኔታ ይህንን ተጫዋች እንግዲህ ወደ ሌላ ክለብ የመዘዋወር እድል ሊኖረው ይችላል የሚሉ መረጃዎች ተሰምቷል። በርካታ ክለቦች ከሳውዲ ሊግ ትሮሳርድን ለማስፈረም ለአርሰናል ጥያቄ ለማቅረብ መዘጋጀታቸውን አሁን ላይ መረጃዎች በስፋት እያመላከቱን የሚገኘው። አርሰናሎች ግን ለትሮሳርድ ትክክለኛ ዋጋ ከቀረበላቸው ብቻ ነው ተጫዋቹን ለመሸጥ ፍላጎት አላቸው የሚሉ መረጃዎች የተሰማው። ከወደ ሳውዲ እንደወጡ መረጃዎች ከሆነ ደግሞ አልኢትሃድ፣ አልናስር፣ አልሂላል እነዚህና ሌሎች የሳውዲ ክለቦች ከወዲሁ በተጫዋቹ ላይ ፉክክር እያደረጉ የሚገኙ ክለቦች መሆናቸውን ነው የተገለጸው። በውድድር አመቱ ከሌሎች ተጫዋቾች በተለየ በጥሩ ፐርፎርም ያየ ነው ሊያንድሮ ትሮሳርድ አንዱ ነው። በውድድር አመቱ ማለት ነው ያለ ጉዳት ማለት ነው። ነገር ግን በአርሰናል ላይ የሚቀረው የ1 አመት ኮንትራት ብቻ ነው። አርሰናል የተጫዋቹን የማደስ ፍላጎት አላቸው። ነገር ግን ትክክለኛ ዋጋ ከቀረበላቸው በተለይም ከሳውዲ ለአርሰናል ትክክለኛ ዋጋ ከቀረበለት ተጫዋቹን ለመሸጥ ፍላጎት ማሳየታቸውን መረጃዎች የሚጠቁሙን። አርሰናል ይህንን ተጫዋች በመልቀቅ የተሻሉ ተጫዋቾችን ማምጣት ይፈልጋሉ። እንደ አጠቃላይ ግን በክረምት የዙር መስኮት ሊያንድሮ ትሮሳርድ አርሰናልን የመልቀቅ እድል እንዳለው ጭምር ነው መረጃዎች የሚያመላክቱት። ተጫዋቹ 28 አመቱ ላይ ነው የሚገኘው። ይህ ቤልጂየማዊ የመስመር አጥቂ እናም የበርካታ የሳውዲ ክለቦችን ቀልብ መሳብ የቻለ ተጫዋች ስለመሆኑ ነው መረጃዎች በስፋት እያመላክቱን የሚገኘው። ውድ አድማጮቻችን ለሳቱ የነበሩን አጫጭር የአርሰናል ስፖርታዊ መረጃዎች ይህንን ይመስላሉ። ሀሳብ አስተያየት ካላችሁ የሀሳብ መስጫ ሳጥናችን ላይ ያጋሩን። ስለነበረን የአብሮነት ቆይታ ከልብ አርግቼ አመሰግናለሁ። መልካም ቀን ሆንላችሁ እያልኩኝ እኔ እዚህ ጋር ተሰነባበትኩኝ።